ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። ሩም ይዘሽ ሎኬሽን ላኪልኝ። ሰላም የቲክቶክ ፋሚሊዎቼ፣ ዛሬ ቺት እያረኩ ባሌን ፕራንክ ላረገው አስቤያለሁ ማለት ነው። አንድ ብቻ ድገሚ በእናትህ ረፍ። ዳዲ ይቆጣል። አንድ ብቻ እናትህም ቶሎ ጨርሳለሁ። ዳዲ ይቆጣል። ረፍ። ምን እያረክ ነው? ላደርቅልሽ ነው እንዴ? ጂና እንዴ ነቀስከኝ? ይገናኛል ይኸውልሽ፣ እጅም ቢነቀስ ማለት ነው መድረቅ ያለበት እዚህ ጋር ነው። ማታውቂው ነገር አለ እንጂ እዝራፍ እያረክ ነው አንቺ። ስራ እንትና ተበይ በማታውቂው ነገር አትግቢልሽ። ሲያፖሎሲያስ ይባላል። እዚህ ጋር ተነቀሰው መድረቅ ያለበት እዚህ ጋር ነው። ነርቭ እንትን ይላል። ስለዚህ እንትና ተበይ ማይገናኝ ነገር ነው። እረፍ እንዴ አንቺ። እሺ ብለሽ አንዴ መጣ እና አጠፋዋለሁ። እንደውም እናቴ እና አጥፋው። እሺ ሄድ ከዚህ እና አንቺ እሺ ብለሽ አንዴ መጣ። ይሄው ሁሉ ተዘጋጅቷል። መፈረም ትችላለህ። ልፈርም? ስም ምናምን እጽፋለሁ? አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋት ደውል። አረ ፈርመህ ትደውላለህ። ችግር የለውም እኮ። አይ አንዴ ልሰናበታትና። አረ ምንም ይሄ ፈርመህ እንደውላለን። ችግር የለውም። ፈርመው። መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻልም? ጾምን ምናምን። ኧረ አንተ ችግር የለውም። ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ይኸው ፈርምና ችግር የለውም። መደረብ ምናምን ግን አይቻልም። እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። ምሳ ትበላለህ። ሃሪ ሜላት ሃሪ አንፈን ታንክ። እሺ ፓቶል ቀረጥሽ ወይስ ቢዶ? እሺ ከ10 ከስንት ነው? 10። እሺ ፋሚሊ እንግዲህ ከ10 ለ5 ብላለች። እናንተም የቪዲዮ ሬት አድርጎ ለስጋ ወደ ቪዲዮ አላስችልካለኝ ለባብሳ ስትሄድ እንዴት መከራ ነው ቆንጆ ሴት መውደድ። እስቲ ተቃጠል የምትሉ ከታይ ጻፍ። ይኸውልህ እንዴ ካላገባ እንዳታገባሽ። እኔ አግብቼ የሆንኩትን ስለማታገባ እንዳታገባ ይኸውልህ እየነገርኩ ነው። ህይወቴ ተበሰረ። ህይወቴ ነው ይበላሽ እንደታ እንዴ ልጅ ዳውድ አንዴ ወይኔ አበደ። ቆይማ መቅረጽ አለብኝ። ዳውድ ተተገባት እየነገርኩ ነው። እንዳታገባ እየነገርኩ ነው። ዳውድ ተመለስ። ይሄ ቪዲዮ ለጌች አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ፣ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር፣ ለኋላ ኪሴ 20 ሚሊዮን ብር፣ 40 60 ሚሊዮን ብር ተሰጥቶኝ ማለት ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ። ኢሮፕ ነው ያለው። ተይው ለአረፋ አድርሱለት። ዛሬ እናቶች ገበያ አለ። ገበያ ውስጥ እንደ እናቶች ለብሰን ገብተን ማለት ነው እቃ እንገዛለን። ያቁኛል አያቁኝ የሚለውን ነገር አብረን እናያለን። ሌትስ ጎ። በቃ አሁን ወደ ገበያው እየገባ ነው። ሁሉም ሰው ፈርቶናል ነው። አረው ያበራ አይሆንም። እንደዛ ነው በላሽ። ሴዶ ባቀረበው ፈር ተስማምተናል። 10 ሚሊዮን ብር ይሰጠዋል፣ ግን ካሸነፈ ብቻ ነው። እኛ ይሄን ነገር የምናደርገው ለህዝቡ ብለን ነው እንጂ እኛ ምንም የምናገኘው ጥቅም የለም። ገንዘብ ኖሮን አይደለም። ከምናገኘው 300 ሚሊዮን ብር ከዛ ላይ ነው እንትን ብለን የምንሰጠው። ኪሳራ ነው። ለህዝቡ ብለን ነው እንጂ እኛ አንድ ብር አናገኝም። እቺ በቀሉ ፈርቷል ብላ አስወራች አይደለም አበሻ። አይወልህ እኔ ገንዘብ ነኝ። ዝም ብላ አትንጫጫ። አዳራሽ ውስጥ ማለት ነው 20 ሚሊዮን ሰው ቢገባ 100 ሚሊዮኑ እኔም ብሎ ነው የሚመጣው። ዝም ብለህ ሂሳብ መስራት አለ። ዝም ብለህ እንትን አይደለም እዚህ ጋር እና እኔ ገንዘብ ነኝ። ይኸውልህ በፕሮፌሽናል ወይ ማለት ነው። ተስማምቷል ግን እኮ በ10 ሚሊዮን ተስማማን? አዎ ተስማምቷል እኮ። ለምን ቆየ? የቆየበት ገና ጨምሮ 20 ሚሊዮን ብር ካላስገባ እኔ አበሻ እየሰማን እግሬን አላንቀሳቀስም። ለምን ቆየ? አልጮትም። በቃ ለምን ቆየ? ገና ውሎ ሲያደር ይጨምራል ብሩ። በእናትሽ አንዴ ብቻ ድገሚ። በእናትህ ረፍ። ዳዲ ይቆጣል። አንዴ ብቻ እናትሽም ቶሎ ጨርሳል። ዳዲ ይቆጣል። ረፍ። በጣም ስላስፈለገ ነው። አንዴ ብቻ ነው የምትሰጪኝ። አሁን ሁላ ከዳዲ ተደብቄ ነው የሰጠው። ኧረ እናቴ ትሙት፣ ለማንም እንዳሰጭ ብሎሽ ነው። ኧረ በእናትሽ አንዴ ብቻ እስቲ እናቴ። ኧረ ዳዲ ይቆጣል። ረፍ። እሺ የቁም እናቴ ትሙት። አየር ላይ ጨርሳል። ቶሎ ጨርሳል። እናቴ ትሙት የቁም። በጣም ስላስፈለገኝ እኮ። እሺ ቶሎ ጨርስ ከሆነ በጣም አመሰግናለሁ።
ቶሎ በል እንዴ የቁም አላልክም እንዴ? እሺ ቀጥታ እናት ወርውረኝ ቬሪ ፈኒ እናቴ ትሙት ቬሪ ፈኒ ምንድነው እዚህ ጋር ይርግባ እሺ ገባ ነው ችግር የለም ቁልፍ የመኪና ቁልፍ ነው ሽቶ አለ አልገባ ምርጥ ሽቶ ነው የምን ሽቶ ነው ይርግባ እናቴ ብራንድ አይተን ላክስ ማክስ ታክስ እኮ ነው ለቀን ይርግባ እሺ ገባ ና ቀበቶልቅ ቀበቶ እሺ አሁን ብራንድ አይተን ኤልቪ ነው ብራንድ የምን ብራንድ ነው ይርግባ ይርግባ እናቴ ትሙት አንተ አትምታኝ እኔ ማይክ እገዛልሃለሁ እኔ ወደፊት እኔ ፕሬዝዳንት ነው ወደፊት እኔ ተነሳ ፎቶ ልትነሳ ነው ተነስ ፎቶ ልትነሳ ነው አታትነፋረቅ ቀጥ ብለህ ቁም መንሱር ነው እናቴ ትሙት መንሱር ነው ለዚህ አይደል አትዝ ብለህ ቁም ፎቶ ልትነሳ ነው ተባልካል ሂድ በቃ ጨርስ መንሱር ነው ሽሮ አለ እንዴ ሂድ ምን ሽሮ ነው ሽራለ ሰላም የቲክቶክ ፋሚሊዎቼ ዛሬ ቺት እያረኩ ባሌን ፕራንክ ላረጋው አስቤያለሁ ማለት ነው የሱን ሪአክሽን አብረን እናያለን ገብተን ጠብቀው ና እንግባ 2 hours later አንተ ጎበዝ ነህ በጣም እንትን አልመጣም እንግዲህ ያው ቀረ በሌላ የፕራንክ ቪዲዮ እስክንገናኝ መልካም ጊዜ ቻፓ እሙዬ አንቺ ቺኮ ምንድነው እንዴ ወንድና እንዴ ምንድነው የምትለው ጻብ ነው የፈለከው ሴት መስለሽኝ ነው እንዳስብሽው አይደለም ሴት መስለሽኝ ምን ይሄን አይተህ ይሄ በጁጁስ ነው የሚሰራው ጠዋትና ማታ 5 ሰራለህ ቤት መጥቻ ሰራለህ ሎኬሽን ላክልኝ አረ እንደሱ አይደለም ና ተመዝገብ በጁጁስ የሚመጣ ነው ና ተመዝገብ እንደሱ አይደለም ተመዝገብ ስምን ንገረኝ እንዳስብሽው አይደለም ና ተመዝገብ በጁጁስ የሚመጣ ነው ና እሙዬ አቤት ሩም ይዘሽ ሎኬሽን ላኪልኝ ዛሬ ነገ ሳለ ልመጣለሁ እሙዬ ይሄ መልክሽ እኮ ብዙዎችን እንትን ብሎ ኧረ እንዴ ምን ያሟል እንዴ እሙዬ አቤት ያሟል ሲንግል ነሽ እንዴ አዎ እኔም ሲንግል ነኝ ማተ ይሻማንታ ይሄ ቪዲዮ 50 ሺህ ላይክ የሚገባ ከሆነ የሻማ ሰጣችኋል ላይክ ነው ትደብራለህ እንዴ ችግር የለም ብር አለኝ እኔ ጂኒ ትራስ መጣላችኋለሁ ሻማ ምን ያደርግልሃል ችግር የለም ምን እሺ ችግር የለም ሶላር አስገጥምላችኋለሁ እኔ ችግር የለም ግብርናት እንዴ እንዳልፈጥንብና ኩሻፕ ወረድ እስከ ችግር የለም እኔ ምን አንተ ምን አተና ውረድልኝ ፑሻፕ ነው ሽቶ ነፋላለሁ በብር ነው ምን ነው የሚለው አንተ ያያት አይደል እንዴ ምን አንተ ራሱ ያያት አይደል ጸብ ነው የፈለከው ጸብ ከፈለክና ሎኬሽን ላክልኝ ዛሬ ነገ ሳትልና የምን ሎኬሽን እዚህ አንድ ያለሁት አንተ ላይ በላለም ነው እንዴ አበላለው ለጨረ ምንድነው የምትለው ተነስ እዚህ ጋር በልጅ አይቻልም በጫማ አይቻልም እናት በእግር አይቻልም ዳኛ በእግር አይቻልም እንትን ማለት ተነስ እዚህ አትንፋቀቅብኝ ተነስ በእግር አይቻልም ተነስ አበሻ ስትማል እናቴ ትሙት ያልሰማም ተባስ ከነ በላ ዳንሰኛ ሰላም ቪአይፒ እንዴት ነህ ሰላም እንዴት ነህ ኢትዮጵያ ውስጥ ከነውጪ ዳንሰኛ የለም ብለህ ታስባለህ እንዴ እናቴ ትሙት የለም ከነ በላ ዳንስ ላሳይ ከፈለ ቪአይፒ ማለት ምን ማለት ያው ቪአይፒ ማለት እቃ ነው ከቻናል መላቃ ነው ከሱ ነው እንትን አሞህ ነው እንዴ ማ ችግር ነው ወጣት ከደን ሞት ያልፋል እሰዱ 10 ሚሊዮን ፈጠዱ ምንድነው እናንተ አሰምት ቀያይሩ ሲጅሚን እኔ አልጮትም በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር አይሆንም እስቲ አንተ ሴዶና ጆኒ ተጣሉ ምን በሐዲስም በመጽሐፍ ቅዱስም አምጣልኝ ማስረጃ አምጣልኝ እንጮታለሁ ይፈርታችሁ ነው እንዴ አረንቱ ፈርቼ እነሱ ነው የፈሩት ይኸውልህ ማዘር አትስማ ብዬ ተናግሬ ነበር ይኸውልህ ጌችና ጆን ሄደው ለማዘር እንደነገሯት ደርሼበታለሁ እኔን ለማስወጣት ማለት ነው ፈርተውኝ አበሻ እዚህ ጋር ይስማ እኔም ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም ይኸውልህ እና እኔ አልጮትም በቃ ወርግ ቢዘንብልኝ አልጮትም ምንም ፈርቼ ምናምን አልጮትም በቃ መብት ያረል ተቀብራ አስገቡ በላችሁ ካልሆነ አጠፋዋለሁ ቪዲዮ እንዴት እሷን ማስታወቂያ ያሰራውታል አንዲት ቲክቶክ ላይ የምትወሰልት ወስላታ እኛ እኮ ቪዲዮ ለምን ሰራች አይደል ለምን አጠረ ነው ከርስ እየወጣ ነው አረ ከሲ እና አመሰራቸውን ቪዲዮች አይተዋል ብዙ ጊዜ የባለገው ይበል አሁን ለምሳሌ ይሄን ቪዲዮ አይተዋል ምን አይነት የባለገ አረ ቻፕ አንተ ያበደ ነው ወለከሽ ቦስ ይቁረጥሽ እና እንደዚህ አይነት የባለገች ልጅ ማስታወቂያ ማሰራት አግባብ ነው ወይ ነው ያልኩ ያለሁት እኔ እንደዚህ አይነት የባለጉ ቪዲዮችን እንትና ነው የኔን የአይ ኮርስ ተቀላቀሉ አስገባ ባሎሽ ማስታወቂያ ብር ቫይራል ነው ጆኒ
ትንሽ እኮ ጉንፋን ነገር እንጀምረዋ። ባለፈ እንትና መታዋ እንትና ንቃተልኝ። እኔ ግን እንዳትቆልፍልሽ ትንሽ እንትን ውፍረት መቀነሻ ከፈለክ አለ እንትን ጀምሮ ችግር የለም። እኔ አተፈ ጀምሮ አረ የኮረኮሬ ነው ዳኛ መኮርኮር አይቻልም አትባል። አረ የኮረኮሬ ነው ዳኛ ሲጀምር ጫማ ራሱ አይቻልም። ይጫማ አውልቀው ና ተነስ ይገማል። እኔ እንደውም አልጮትም እናቴ ትሙት። ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው የምንፈጥረው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ጽጌ ምንድን ነው የምትይው? ተወኝ በእናትህ ተወኝ። በቃ እኮ ለምንድን ነው? እሺ ጥፋቴ ምንድን ነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድን ነው? ስደውልልህ ለምንድን ነው የማታነሳው? አላየሁትም ስትደውልልኝ። እኔ አሬ እያወራሁ ነበር። አንተ አትጩባት በእናትህ ዝም በል። አንተ አትጩባት። ካሜራማን ይሄን በደንብ አስገቢውሽ። እንትን አንተ ነህ ሲጀመር። አንተ ዶክተር ቆይ አንዴ ቂም ማሳት ነው። ወንድሜ እንዴት ሆነ? የትኛው ነው ወንድሜ? እግሩ ሊቆረጥ የገባው ለምን ሀሳብ ትቀያይራለህ? አንገቱ አላልክም? አረ ማን ነው አንገቱ ያለው? እግሩ ነው የሚቆረጠው። ቆረጥ ነው እኛ አንገቱ ምን አንገቱ አላልክም? አረ ማን አለ? እግሩ ነው እኮ የሚቆረጠው። ችግር የለም አሁንም መቁረጥ ይችላል እኮ እግሩ። አሻንጉሊት አረግኮ እንዴ ዶክተር? በእናትህ ኧረ አትቀልድ። ችግር የለም እንትን እያ ነው ለብራዘር አንድ ወይ ምን የጌች የሰራው ቪዲዮ አይተዋል? አይቻለሁ። ያዛሬ ውጭ ሀገር ምናምን ያለው አሁን ቀጥታ እኔን ለመንካት ነው እናቴት ነው። እኔ ውጭ ሀገር ስላልወርኩ ማለት ቀጥታ እኔን ለመንካት ይኸውልህ፣ ውጭ ሀገር ሆኖ ራሱ ፎቶ ይነሳና ማለት እኔ እንዳየው ፎሎ ያደርገኛል ማለት ከዛ ካየሁት በኋላ አንፎሎ ያደርገኛል። ድጋሜ ሌላ ፎቶ ይነሳል ሌላ ሀገር ሄዶ ከዛ ፎሎ ያደርገኛል። ካየሁ አንፎሎ ለምን ይጫወትብኛል? እነሱ እግሩ ቀጭን ነው፣ እኔ እግሬ ቀጭን ነው፣ እጄ ነው ቀጭን። ግን አሁን ይችላል። አሁን እንደዚህ አሁን እሱ ይችላል። ለምን ችግራችሁ ሪንግ ላይ አፈቱትም? ሪንግ ላይ ለምን አፈቱትም? አይድረስብኝ። እንግዲህ ሴዶ ባቀረበለት ኦፈር ተስማምቷል። እኛ ምን የምናገኘው ጥቅም የለም። ለህዝቡ ብለን ነው ወጣቱ ያላቻ ጋብቻ እንዲቆም ምናምን አልባሌ ቦታ እንዳይሆን ነው እንጂ ምን የምናገኘው ብር የምናገኘው ጥቅም የለም። እኛ አቁመው እንደ ቪዲዮ በቃ ጨርሰን። ይሄ እንዴት ነው ቤቱ? ይሄ አሪፍ ቤት ነው፣ በጣም ግዙፍ ቤት ነው። ኧረ እባክህ ያዘው፣ በቃ ያዘው፣ ይገዛ ችግር የለም። ያ መኪናስ መኪናው አሪፍ የሚባለው ነው፣ ዘመናዊ የሚባለው ነው። ያዘው፣ በሱ መምቻ ይሆናል። ጠቅመል ያዘው፣ ይገዛ። ይገዛ። ያ እንትኑስ እርሻ መሬት ይሄ መግዛት እንችላለን። ያ ይገዛ ይሁን። እሺ እንደዛ ከሆነ ያቺን ብንገዛት። እሱ ቆይ ቀጣይ ጌም ላይ ነው። አትፈን ዝም ብለህ ቀጣይ ጌም ላይ ነው። ቪዲዮ አቁም አላልኩም እንዴ? ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው። ያው ወተን እንሰብራለን ማለት እንግዲህ አሁን ልንሞክረው ነው። መረቀሽ እንደ ዳውዲ ጫቱ አለቀ። እባክህ ይጨመራል። ሌላ እናምጣ። እንግዲህ ያ ሰላላ መረቀነ ሌላ ጨምረናል ማለት ነው። ኧረ ይበቃሃል በእናትህ። ኧረ እባክህ ጫትን ጨምር እባክህ። እንግዲህ ሳንመረቅን ጫቱ አልቆብናል። ቀጣይ በደንብ እንሞክራ። እንዴ ኳስ